ያምሩባት ንግስት ሰባ ንግስላ የንግስት ልብስ ነው። አዎ ንግስቷ ስለብሰው ነው የሚያምርባት። የክሊፓትራ ታይላንድ ነው የመጣው። አንቀበል ወጣሽ ተራያላ አሁን ተቀበላላችሁ። ሆፕ ራያ ቲዩብ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ሴቷ ቤት እየሄድን ነው። አንዳንድ ቀንማ ይሄ ሙሽራችን ነው ማድረጃ ካባ ነው። ከጣሊያን ነው የመጣው። የመጣው ገና ነው። የኔ መሰለ ውብ የሆነ የሀገር ባህል ልብሷ ከራያ ቆቦ የመጣ ነው። እልል በሉ ከጨጨር ገና እየመጣ ነው። ይሄኛው ደግሞ እንደምባለው ካለ ይሄ ደግሞ ሲሞቃት የምትለብሰው ቢጃማ ሻወር ስትወስድ ይህን የመሰለ የሆነ ልብስ ሙሽራችን ሙሽራውን ስታገኝ እንዲያምሩባት ንግስት ሰባ ንግስላ የንግስት ልብስ ነው። አዎ ንግስቷ ስለብሰው ነው የሚያምርባት። የክሊፓትራ ታይላንድ ነው የመጣው። አንቀበል ወጣሽ ተራያላ አሁን ተቀበላላችሁ። ግን የንግስት ልብስ መሆኑ ይሄ የንግስት ልብስ ነው። ንግስቶች ናቸው በብዛት የሚያዩት። ይሄ ደግሞ ለአሁኑ የምታደርገው ውብ የሆነ መቀነት ሸንቀጥ የሚያደርጋት ለዛ እኮ ነው ከሸንቃጣነቷ እንዲለይ የሚሆን ቀበቶ። ኧረ በስመ አብ ቦታ የቀረችው ጨለማ ጣቶቹ አለንጋ የሆኑ አይደል? ይሄ ደግሞ ፀሐዩ እንዳያደርግብን በረሃ ስለምንኖሩ በራስ ብርሃን እውነት ነው። ምርጥ የሆነ ጥላ ለፀሐይ መከላከያ ለብርድ ለዝናብ የሚሆን ነው። ይሄ ውብ የሆነ ጥላ ነው። ለንግስቶች ነው የሚታየው። ይሄ እንኳን ስሙን አላውቀውም፣ ግን የራት ልብስ ነው። የሌሊት ልብስ ነው። የራት ሳይሆን የሆነ እሷ አለባበስ ይገልጻል። እንደለበሰ የተበሰው አንድ ቢጃማ ኧረ በእናታችሁ ሙላችሁ ነው ሁለት ቢጃማ አልጨረስንም። ደግሞ ይሄ የመሰለ ጫማ ኦሪጂናል ነው። ወጣ ስትል ገባ ስትል ነው የሌሊት ሽቶ የሌሊት የሚያምር ያቺ ደግሞ የቤተክርስቲያን መሳሚያ ነው።
ሁሉም ሰው እንደዚህ እና ነው ሽፎን ነው ቀድሞ መጥቶላት ነበረ ጠይቀት ለሙሽራ ቀድሞ መጥቶላት አንተ ቀድሞ ሽፎን ገብቷል አልደረሰኝም ትበል ከሷ አልደረሳትም ራሳት መስከረ ራስ አገናኝ